ጎርፍን ለመከላከል የሚሰራ ድጋፍ ግንብ የጎርፍ ውሃ አቅጣጫን ለመቆጣጠር፣ አፈር መሸርሸርን ለመከላከልና ንብረትን ከውሃ ሙላት ለመጠበቅ የሚያገለግል ነው። በቦሌ ክፍለ ከተማ ወረዳ 14 በተለምዶ ሰላም ሰፈር በሚባለው አካባቢ የጎርፍ መከላከያ ግንብ ከመሰራቱ በፊት አካባቢው ለጎርፍ አደጋ ተጋላጭ በመሆኑ የነዋሪዎች ደህንነትና ንብረት ላይ ስጋት ይፈጥር ነበር። የድጋፍ ግንቡና መንገዱ ከመሰራቱ በፊት ህብረተሰቡ ስጋት ላይና አስቸጋሪ ሁኔታ ውስጥ እንደነበረ የወረዳው ዋና ስራ አስፈጻሚና የአካባቢው ነዋሪዎች ይናገራሉ። የድጋፍ ግንብ ከመሰራቱ በፊት እዚህ አካባቢ ማህበረሰቦች አይደለም ተንቀሳቅሶ አካባቢያቸው ለመግባት ይቀርና እንዲሁም መኪና ለመግባት ይቀርና በሰው እንኳን በእግረኛ መግባት አይቻልም ነበር። እዚህ አካባቢ ማህበረሰብ ለዘመናት ለ10 ዓመት ሲጠይቀው የነበረው ጥያቄ ነው። በጣም በርካታ ወገኖቻችን ጉዳት የደረሰባቸው፣ አሁን ላይ ግን በማህበረሰቡ በመንግስት ርብርብ እንደዚህ አይነት ቦታዎችን በመስራታቸውና ማህበረሰቡ በነፃነት የተንቀሳቀሰ የትኛውንም ልማት ድን አምቡላንስ እንኳን ቢቸገር አምቡላንስ ገብቶ ወላድ የትኛውም ቦታ ጤና ጣቢያ መድረስ የሚችልበት የተፈጠረበት እንትዎች ያሉ ማለት ነው። ቀደም እንዳልኩት ይህ ከመንግስት ድጋፍ እንዳለው እዚያ ያለው ማህበረሰብ በጋራ በትብብር የተሰራ የድጋፍ ግንብ ነው። ቀጣይ የሚቀሩ ጉዳዮችን ጭምር በጋራ ሰርቶ ለማጠናቀቅ ጥረት እያደረገ ያለበት ነው። ይሄ ከድጋፍ ግንቡ በፊት በጣም አስቸጋሪና ጭቃ ያለበት ገደላ ገደል የነበረበት ይሄ ራሱ በዚህ ገደል ልክ ነበረ ተቆፍሮ ነው የወረደው። 6 ሜትር በታች ወደ ታች ወርደናል ማለት ነው የነበረው። 2014 ጀምረን ነው ይሄንን ለመስራት ጀምረን የነበረው። ያው እንግዲህ እግዚአብሔር ፈቅዶ በህዝቡም ድጋፍ በምንም ድጋፍ ያው እንግዲህ እነን ይመስላል አሁን ያለው። ይሄ እጅግ በጣም አስቸጋሪ ቦታ ነበረ። ሁለት ሰው እንኳን ጎን ለጎን ማለት የማይችል ቦታ ነው። በጣም አስቸጋሪ ቦታ ነበረ። ብዙውን ጊዜ ደግሞ ለአንድም ሶስቴ ጎርፍ እዚህ አካባቢ ያለው ሰው ቤቱ ገብቶ ችግር አድርሶበታል። አሁን ይሄ ስለተሰራ ያው ሁሉ ችግር ተቀርፏል። ህብረተሰቡ በጣም በተደጋጋሚ ጠይቅ ነበር መንገዱ እንዲሰራላቸው፣ ቢያንስ ለእግረኛ መንገድ ለመኪና ቀርቶ ለእግረኛ መንገድ በቁፋሮም የጀመርንበትም ጊዜ ነበር ቆፍረን ማለት ነው። እና ስለዚህ ጥያቄው እየተንከባለለ መጥቶ እዚህ ደረሰ። ለረጅም ጊዜ ከ10 ዓመት ያላነሰ የህብረተሰቡ ጥያቄ ነበር። በግንባታው ሂደትም ህብረተሰቡ በሀሳብ በጉልበትና በገንዘብ በንቃት በመሳተፍ ለስራው መሳካት የራሱን አስተዋጽኦ አድርጓል። ይህም የመንግስትና የህብረተሰቡን ትብብር ለዘላቂ ልማት ያለውን ጥቅም ያሳያል። ይህ ከተሰራ በኋላ ማህበረሰቡ እያመሰገነ ያለው ማለት ነው። ማህበረሰቡ ብቻ ሳይሆን ይህ መንገድ ወይም ደግሞ ይህ አካባቢ 2 ወረዳዎችን ያዋስናል። ወረዳ 7 ተሻግሮ እንደፈለጉ መንቀሳቀስ ይችላል። በተመሳሳይ ወረዳ 13ንም ጭምር ማገናኘት የሚችል ነው ማለት ነው። ከዚህ በፊት ነዋሪዎቹ በጃክሮስ ዞሮ በኤረር ነበር የሚገቡት። አሁን ላይ ግን ይሄ በመሰራቱ በአጭር መንገድ ማህበረሰቡ በነፃነት አገልግሎትን እያገኘ ያለበት ይቻላል። ከዚህ በላይ ብዙ ነገር መስራት ተጠበቅባቸዋል እያለ ማህበረሰቡ በጋራ እያመሰገነ ያለበት እንትዎች ነው ያሉ። ትልቅ ጥቅምና ትልቅ አገልግሎት እየሰጠ ያለ አካባቢ ነው። የድጋፍ ግንብ የተሰራው ወደ 400 ሜትር የሚሆን ነው የተሰራው። ቅድም እንዳልኩት ከዚህ በፊት በጣም ስንቸገርበት የነበረው ቦታ ነው ማለት ነው። አሁን ተሰርቶ ሳይው ለኔ ለውጥ ስላለው እኔ እንደገና የተወለድኩ ነው መሰለኝ። እውነቴን ነው። ብዙ መስዋዕትነት ከፍለናል ለዚህ ከአቅም በላይ ማለት እና ዛሬ እንደዚህ ሆኖ ሳይሆን በጣም ደስ ብሎኛል። በጣም ደስ ይላቸዋል። እኔ በግሌም ሲያገኙ እዚህ ላይ ሲያልፉ በጣም ትልቅ ደስታ ነው። አልጠበቅንም ሊሰራ አይችልም ተብሎ የተሰው ቦታ ነው ብሎ ነው ሲያወሩ የምንሰማቸው። ለኛም እንደዛ ብሎ ነው የሚነግሩን። ለመንግስት እኔ በጣም ጥሩ ነው እንደዚህ ወረድ ብሎ ችግር ያለበትን ቦታ አቅም ያጠራቸውን ሰዎች ደግፎ ለጎርፍ ተጋላጭ የሆኑ ሰዎችንም ከጎርፍ ለማዳን ያደረገው ነገር ጥሩ ነው። እኛንም አስተባብሮ ራሱ መንግስት አካላትም ተባብሮ በህብረት መሰራቱ እጅግ በጣም መንግስትን የሚያስመሰግን ነው። በአጭር ጊዜ የወንዝ የጎርፍ መከላከያው መንገዱም አንድ ላይ መሰራቱ ለመንግስት ትልቅ ምስጋና ይገባዋል። ኮሚቴውም እንዲሁ አቅራቢያ ያሉት አስተዳደሮችም ጥሩ ነው። ቀን ከሌሊት ነው ከኛ ጋር ለፍቶ ይሄን ነገር ያደረጉትና ዋናው ነገር ጉዳዩ እዚህ ላይ ደርሶ ህብረተሰቡ ተጠቃሚ መሆናቸው በጣም ጥሩ ነው። ገንዘብ ያለው በገንዘቡ፣ ገንዘብ የሌለው ማህበረሰብ ግን በተለይ እዚያ ያለው ማህበረሰብ በኢኮኖሚ ትንሽ ዝቅተኛ ማህበረሰብ እንደመሆኑ መጠን አብዛኛው በሚባል ደረጃ ላይ በጉልበቱ ልክ እንደ ቀር ሰራተኛ አብሮ በጋራ ሆኖ በትብብር የተሰራ ነው። ለዛ ነው ዘላቂነቱ ሊኖረው የሚችለው። ማህበረሰብ የደከመበት የለፋበት ስለሆነ ራሱ ማህበረሰቡ እንደሚጠብቀው ተግባብተን እየሰራ ያለብን ሰዎች ያሉ። እኛ ወረዳ ሄደን ጠይቀን የምናጣው ነው። ሁሉንም በተቻላቸው አቅም ህብረተሰቡ እያወያዩ በጉልበታቸው ቢሆን እያሉ ወረዳው እና እኛ እጅና ጓንት
በቃ ምንም ወደኋላ የሚል የለም። የእነሱ እጅ ባይኖርበት መውረዶ ባይገባበትማ እኛም አንሰራው። የእውነቱ ነው። በእኛ በህብረተሰቡ አይሰራም። ምክንያቱም ገንዘብ ሊኖርሽ ይችላል፣ ግን የወረዳ አቅም ካለላ አሁን ደግሞ ዘንድሮ መሀንዲሶች ተመድበውልናል። እዚህ ባለሙያዎች አሉ፣ ክትትል አለ። በእኛም ብቻም አይደለም፣ በእነሱ ሀሳብ ሰጭነት በእነሱ መሪነት ነው እየተሰራ ያለውና ከሁሉም የበለጠ ዘንድሮ በጣም 2018 የኛ ቀን ነው ማለት። በመንግስትና በህብረተሰቡ ትብብር የሚሰሩ የልማት ስራዎች ዘላቂነታቸው አስተማማኝ መሆኑን የገለጹት ዋና ስራ አስፈጻሚው ይህ ተግባር በሌሎች አካባቢዎች ተጠናክሮ እንደሚቀጥል ተናግረዋል። በመሰራቱ በተለይ እዚህ አካባቢ ያለው ማህበረሰብ በጣም ደስተኛ ነው። እኛም እንዳስተዳደር ማህበረሰቡ ሲደሰት በጣም ነው እየተደሰትን ያለ ነው። ህዝቡም እየመጣ እናመሰግናለን፣ መንግስት በማስተባበር በሰራልን ቴንኪው እያልን ያለው ማለት ነው። ቀጣይም እንደዚህ አካባቢ ሊፈልጉ ልማት ሊፈልጉ የድጋፍ ግብ ሊፈልጉ የሚችሉ አካባቢዎች ስላሉ እነሱንም ህዝቡ በዚህ ደረጃ ላይ ተባብሮ መስራት ከተቻለ የዘመናት ጥያቄ ነው፣ የ10 ዓመት ጥያቄ ነው። ግን ደግሞ ቅንጅት ካለ፣ መግባባት ካለ፣ መነጋገር ካለ፣ ተግባብቶ መስራት ካለ የትኛውም ስራ እንደማያቆመን አይተናል ማለት ነውና ሌሎች አካባቢዎችንም በዚህ ደረጃ ላይ መስራት የምንችል ከሆነ አይ ቲንክ የወረዳችን ነዋሪዎች ወረዳችን ያለምንም በተለይ በጎርፍ ችግር ሊያጋጥማቸው የነበሩ አካላቶችን መፍታት የምንችልበት ሰዎች እንዳሉ አይተናል። ይሄን ደግሞ ከህዝባችን ጋር ቀና የሆነ ማህበረሰብ አለ፣ ቀጣይም እናስቀጥልበት ሰዎች ይኖራሉ ብዬ አስባለሁ። ምክንያቱም ከፊት ለፊታችን ክረምት ነው እየመጣ ያለ። ይሄን ክረምት ደግሞ ጉዳት ሊደርስባቸው የሚችሉ አካባቢዎችን በዚህ ደረጃ ላይ የማህበረሰቡን ችግር የምንቀርፍ ከሆነ እንደ መንግስትም ትልቅ ትኩረት ተሰጥቶ እየተሰራ ያለበት ሰዎች ነው ያሉ። ማህበረሰቡ በዛ ደረጃ ላይ ተሳታፊነቱ ከፍ ያለ ስለሆነ ይሄን አጠናክረን የምናስቀጥልበት ሰዎች ይኖራሉ ብዬ አስባለሁ።